ያላችሁ ግን ያው የሀገር ተወላጆች የሆኑት ከሊቀ አእላፍ ጀምሮ እስከ ሌሎቹ ሀብትም ያላቸው እውቀትም ያላቸው ብዙ የዙላ ተወላጆች ወንድሞች እህቶች እንደሚኖሩ እንተማመናለን። እንግዲህ ይህ ነገር እንደ መሰረት ቃሉ ተብሎ ብቻ ሳይሆን ወገባችሁን ታጥቃችሁ ይህን ትምህርት ቤት ለማሰራት ሞክሩ። እግዚአብሔር ከእናንተ ጋር ይሁን። በርቱ ነው ብለው አሜን። ወይም በኮሚቴ ላይ ወይም በህንፃ ሰሪ ኮሚቴ ላይ ከጣላችሁ ስራ ይሰራል። እጅ ላይ እጅ ተያዛችሁ ወገባችሁን ታጥቃችሁ ከሰራችሁ ከዚህ የበለጠ መስራት ትችላላችሁ። አሁን በአሁኑ ጊዜ ኩስም ብሎ የሚታይ ቤተክርስቲያን አበባ ልታደርጉ ትችላላችሁ። የሊቃውንት መፍለቃ ልታደርጉ ትችላላችሁ። ምሁራን ከዚህ ፈልቀው ሌላ አካባቢ የሚያገለግሉበት ሊሆን ይችላል። ነገር ግን በሀሳብም ሆነ በማንኛውም ሆነ በእውቀትም ሆነ አንድ የሆናችሁ ተባብራችሁ ከሰራችሁት በቀላሉ በቅርብ ጊዜያት ውስጥ ይህንን ልታከናውኑ ትችላላችሁ። በርቱ ነው የምንላችሁ ነው። ባችሁ ስራ ጉርሙ ከሚሰጠው ነው ባችሁ ስራ እኒብኒ ቶኮታቴት ወጅት ጀቻል ከኒብኒ ቶኮታቴት ወጅት ጀቻል ወጅቱ ስንዝሙ ያ ከነማሁ ኦፍረ ደበርሲቴ ነማሁ ኢላት ጀቻል ጉርሙ ሲሳማን ወጅት ወሬ ብቻ 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 ሁማን ወጅቱ ጀቻል ወጡ አለም በልጀ ሁማ ጉርሙ ከኒሳ ወጣ ተደመኛ ለማለት ይችላል። እስኒስ ሞ ጉርሙ ከኒሳ ወጣተን በልከን ወጅቱ እንደንዴት ጀቻል akkasumas kaawwanootaan gurmuu teessisaa ta'an jechuudha. Jabaachuu isinitti barbaachisa. Jabaachuu መበርታት ያስፈልጋቸዋል። እንደኔም ተባብራችሁ መስራት ያስፈልጋቸዋል። ያስፈልገናል ማለት ነው። ሰው አስቦበት ከተነሳ ከዚህ በላይ መስራት ይችላላችሁ። በእውነቱ ፕላኑ ማገኝ ነው። በጣም ማራኪ ነው። ብዙ ነው። መማሪያ ክፍሎች አሉ፣ ንባብ ቤት አለ፣ ላይብረሪ አለ፣ መጸዳጃ አለ፣ የመምህራን መኖሪያ አለ፣ የተማሪዎች መኖሪያ፣ መመገቢያ፣ ብዙ ነገሮች አሉ። ከዚህ የበለጠ ልትሰሩ ትችላላችሁ እና በርቱ። ደግሞ እንደዙላ በእውነቱ ባሌ ጎባ እግዚአብሔር የባረካት ሀገር ነው። ከዓመት እስከ ዓመት ስንዴ የሚታፈስበት ነው። ስንዴ ብቻ ሳይሆን ብዙ ልማት፣ ሽንኩርት፣ የተለያዩ ካሮት ምን ስንቱ ሊበሉና ይህን ሁሉ እግዚአብሔር በረከት ሰጥቷቸዋል። ሌላ ሀገር ምንም ሳይኖራቸው ሰማይ ጠቀስ ህንፃ ይሰራል። የትም ብሎ በውጭም በውስጥም ሰዎችን አስተባብሮ ይሰራሉ ማለት ነው። ስለዚህ ከሰራችሁ ይህም ቤተክርስቲያን በእውነቱ እንደዚህ ኮስሞ የምታይ ነው። እናንተን የመሳሰሉ ሰዎች ዛሬ ትናንትና የተነሱ ቤተክርስቲያን አታውጡም እንዴ? በሮቤ እንኳን ከሮቤ መማር ትችላለ፣ ከጎባ መማር ትችላለ። ሌላ ቦታም አለ። ይህ ጥንታዊ ቦታ ስንት አባቶች ያለፉበት፣ ስንት አባቶቻችን አጽ ያለበት፣ ስንት ቅዱሳን አባቶቻችን እናቶቻችን ወንድሞቻችን የተቀበሩበት ይህን ቦታ በቀላል ለምን ታያላችሁ? ለምሳሌ ይባርኩናል። ስለዚህ በመፍታት ያስፈልጋቸዋል። አብሶ የዚህ ተወላጅ ነን የምትሉ ሰዎች በመርታት ያስፈልጋቸዋል ማለት ነው። ይህ ትልቅ ታላቅ አባት ደግሞ አባ ሊቀ አእላፍ አባ ክንፈ ገብርኤሉ እግዚአብሔር ሰጥቷቸዋል። በእውነቱ ታላቅ አባት ነው። ለዚህ ቦታ ያስባሉ። ከሳቸው በፊት አንድ ቀይ እናት ነበር እኔ ጋር እየመጡ የሚያለቅሱ እማሆ ይሰየው እማሆኑ ይሰየው እሰየው እንባቸውን ጠብ እያደረጉ ያ ቤተክርስቲያን በእውነቱ እንደው ኮስሟል ወርቋልና መድኃኔዓለም ቤት አይወድቅም፣ ግን እኛንን የወደቅነው አባቶቻችን በጥሩ ሁኔታ አስረክቦን ነበር። ዛሬ ግን እኛ እንደ ቀላል ነገር ይዛለንና ብሎ እኝና በጣም እያለቀሱ ሁልጊዜ አሁን ደከማቸው ከ2 ዓመት ወዲህ አቋረጡ መሰለኝ እንጂ
መከራ ያሳዩኝ ነበር። እሄዳለሁ እሄዳለሁ ስል እኔ ጊዜ ስላላጋጠመኝ ጊዜ ገቢ ለእግዚአብሔር ነው። እግዚአብሔር ባለ ሰዓት ነው ሰው ልጅ ሁሉም ነገር ማድረግ የሚችል ነውና በዛሬ ቡራኬ ለመስጠት ወጥቻለሁና አደራ ይላችኋለሁ። እንግዲህ እጅ ለእጅ ተያይዛችሁ እንድትሰሩ አደራ ይላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እኔ ልጅ ታኔራ ብያለሁ። Thank you.